ወይ ካልሆነ ለምን ትብቃን አንጠራትም? ይኸውልህ ትብቃ ዛሬ ከጋሼ ጋር ነው ያለችው። ቤት ሲል እኮ እንዴት ውሻ እንዳደረጉኝ አንተ ውሻ ነው ያደረጉኝ። ስለዚህ ወጣ ብለን የተሻለ ሀሳብ እንፈልግ። እዚህ መቀመጡ ምንም ትርጉም ያለው እየመሰለኝ አይደለም። ይኸውላችሁ ከተቻለማ ከዚህ ቤት ጭራሽ ብንወጣ ጥሩ ነው። ይኸውላችሁ እዚህ ቤት መጥተው ካገኙኝ ይገሉኛል፣ ያንቁኛል፣ ይገሉኛል። እሺ ቆይ ስንወጣ ቢያገኙንስ? በዚህ ሰዓት እንኳን የሚወጣ አይመስለኝም። ዳጊ አስተውለዋል? ግን ምኑን? ጋሼ ሊገሉት የሚፈልጉትን ሰው መያዛችን ነው። እሱ መሰለኝ የሚያስጨንቀኝ። ሌላ ምን የሚያስጨንቀኝ ነገር አለ? እንደ ሀሳብ ግን ትብቃን ብናማክራት ምን ይመስላችኋል? በምን ጉዳይ ነው? በማታው ነው? ትብቃ ማለት ነው የእንቅልፍ ክኒን እንድትሰጠው አድርገን ልክ እሱ ሲተኛ እኛ ላጥ ብንልስ? እሱ በጣም ጥሩ ሀሳብ ይመስለኛል። በቃ ትብቃን እኔ ጠርቻለሁ። ልምጣ። ምን ሆነሃል? ያማን እንደ በሳት እንዴት ነው ልውጣ የምትለው? እኔ ራሴ ለትብቃ እደውልላታለሁ። ስልኬን ከመኝታ ቤት አምጣልኝ። ቤቱ ሁሉ ሆኗል። ቆይ ሰው ሁሉ የት ሄዶ ነው ቤቱ አስክሬን የወጣበት ቤት የመሰለው? እባክዎትን ጋሼ እኔ ጮሃለሁ። ትጮሂ ማን ይሰማሻል? ሲጀመር መኝታ ክፍል የገባሽው አንቺ። እባክዎትን ጋሼ ቆይ ዝም በይ። እስከ ዛሬ ድረስ አብራርተሽኛል። ዛሬ ግን እባክዎትን ጋሼ ቆይ እባክዎትን ጋሼ ቆይ ዝም በይ። ይቅርታ ቸኩዬ እኮ ነው። እና ብቸኩል ሰው ነው የምትራመደው? አንቺ ምንድነው ዝም ብለሽ አርፈሽ ቤትሽ አትገቢም እንዴ? ውስጥ ያለውን እንዴት እንዳልወጣብሽ። ጉልበትንም ሴት ላይ ነው የምታወጣው። እንደ ስመኝ እንዳልመስልሽ ስራትን ያዝ። ወይ ሩባ ራስን አረጋግ። ቆይ አንቺ ለምን ከዚህ አትሄጂም? እዚህ አይነትማ ስመኝ እንገላታለን። ደንባራ ቆይ አገኝሻለሁ። ይኸውልሽ ካስሽ አልገባሽ። ቆይ ላስረዳሽ። ምንድን ነው የምታስረዳኝ? ንገረኝ። ቆይ አይንሽ እየዋሸ ነው ልትለኝ ነው? አንተ ቀጣፊ! ጥፋቱ ያንተ አይደለም የኔ ነው። ምን ታረግ? ቤተሰቦቼን አዋርጄ አንተን ሴሰኛውን ይዤ መቀመጤ የኔ ጥፋት ነው። ትሰሚያለሽ? በቃሽ። ከአሁን በኋላ አንድ ክፉ ቃል ከአንደበትሽ ቢወጣ አልለቅሽም። ይኸው እንደውም ይሄ ሀብት ንብረት በሙሉ የኔ ነው። ወደ መጣሽበት መሄድ ትችያለሽ። እሺ? ወልዶ ከብዶ መኖር እኮ ቀልድ አይደለም። ያው ህጋዊ ባልና ሚስት ነው። አይደለሽም? ወጣኝ እንዴ ካስዬ? በራስሽ ጊዜ ብድግ ብለሽ ሄድሽ። አትሂጂ ብዬ አስሬ ማስቀረት ነበረብኝ። አሁን ያለፈው አለፈ። አቶ ጌታቸው ሁሉ ነገር ህጋዊ እንዲሆን ይፈልጋሉ። ማለት? ቆይ እንዴት ነው ህጋዊ ማለት? ወይስ ምኑ ነው ህገወጥ የሆነብሽ? ትዳራችን መቼም እንደሚስት ባታየኝ እንኳን የልጆች እናት መሆኔን አትክድም። እንዴት ነው የምትናገሪው? እባክሽ የለፋሁበት የደከምኩበት ቤት ነው። ትሰማኛለህ? ንብረቱ ሁሉ ይገባኛል። ተልኮ ተሰጥቶሽ ነው አይመጣሽው? ጀርባሽ የከበደኝ ለዛ ነው ማለት ነው። ቆይ የምን ሀብት ንብረት ነው የምታወሪው? እኔ ምን አለኝና ነው? አንዲትም ሚስማር ብትሆን የጋራችን ናት። ምን ታረጊ? ከሰራተኝነት አንስቼ የልጆቼ እናት አረኩሽ። አሁን ያለኝ የሞላልኝ ሲመስልሽ ሀብት ንብረት ማለት ጀመርሽ። ትሰሚያለሽ? ቆይ የትኛው ሀብት ንብረቴ ነው እንደዚህ ያጓጓሽ? ይኸው ቤሳ ቤስት አታገኛት። ወይ ህጋዊ ሚስት ታደርገኛለህ ወይ በህግ ትፈታኛለህ። ምርጫ አንተ ነው። ለነገሩ ምን ታረጊ? የት ከርመሽ እንደመጣሽ ሳልጠይቅሽ ዝም ብዬ ተቀበልኩሽ። አሁን መተሽ ሀብት ንብረት ማለት ጀመርሽ። ታገኛለሽ እና ያለና ምን ዛርጌ መጣ ይመስልሃል? ይህም ያለው ሀብት እኮ የኔና የልጆቼም ጭምር ነው።
ትሰማኛለህ? ዝም በይ። የስ ናቲ። ምን? የምን ናቲ ነው? ይህ ልጅ እኮ በጣም ቆየ። እንዴ መድኃኒቱን ቀምሶ ነው እንዴ እኔ ያህል የሚገዛው? እንዴት እንዴ ካልቀመሰው ታዲያ እኔ ያህል ሰዓት ምን ያደርጋል? በጣም ቆያ። እሱ ልክ ነህ፣ ግን ትብቃም ስልክ እያነሳች ያለ እሱ ቢመጣ ምንም ጥቅም የለውም። እንዴ ዳጊ ድምፅ እየሰማ ነው? ትብቃ ድምፅ ነው እንዴ? ቀጣዮች ጋሽ እኔ ምንም አላደረኩም። ዝም በይ። ማይመለከትሽን ተመልክተሻል። አለቅሽም። ልትገለኝ ነው ቤቴ ድረስ የመጣኸው? ጨርሰሃለሁ ወይ ትጨርሰኛለህ? ያለህኝ ብቸኛ ተስፋ አንተ ነህ። የት ልትሄድ ነው? ጋሽ ምን እየሆናችሁ ነው እንዴ? ምን እየሆናችሁ ነው ጋሽ? ብሩክ አንቺ ልጅ ቆይብሽ እንዴ? ሲሮም ምን ትሰሪያለሽ? አንቺን ተከትዬሽ ነው። ቆይ አንቺ ልጅ ችግርሽ ምንድን ነው? እና እንደዛ አውሬ ስቶኝ ያየሽ ዝም ብዬ ልተውሽ ነው? ሰሚኛለሽ? ከዚህ በኋላ ስለኔ ምንም አይመለከትሽም። እሺ ደግሞ ናቲ እስቲ ሰምቼሽ ነበር። ጆሮ አይደለም? አዎ አልተሳሳትሽም። ጆሮሽ ነው የሚሆነው። አንቺ አላመንሽም እንጂ የሞት መንፈስ እያሰቃየሽ ነው። ለአባቢ ጸበል እንዲወስድሽ መንገር አለብኝ። አንቺ ያምሻል እንዴ? ካልነገርሽኝ አዎ ሂጂ ተናገሪ። ማንም ያምንሽም። የሰው መሰቂያ ነው የምትሆኚው። እሱን ታያለሽ። ወይኔ ጉዳች! እዚህ ቤት ምንድን ነው እየተካሄደ ያለው? እሺ ምንድን ነው ልሽ የምናደርገው? አይሆንም እንዳነካ ምንድን ነው? ፖሊሶች አስከሬ ምርመራ ካደረጉ የሁላችንም አሻራ ከተገኘበት በኋላ ችግር ውስጥ ነው የምንገባው። ፖሊስ ደውላ። ቆይ እኔ የምላችሁ ለምን አሰሙም? ቆይ አሁን እንደዚህ ማን አደረጋችሁ ይባላል? አንተ ወደ ቤት ሂድ። እኔና ትብቃ ነው ማለት ይችላል። በቃ አንተ ሂድ። ታዲያ ቆይ ለምን ሁላችንም አንወጣም? ከዛም በኋላ ልጆቹ ሲገቡ አብረናቸው እንገባና ምንም እንዳልተፈጠረ ከነሱ እኩል እንጮሃለን ማለት ነው። ምን ሆነሻል? እንደዛም በሆነም ታምረው እንዴ ሲለው እኮ አይለቁንም፣ ይገሉናል። እንዴ አሁንም እኮ ቢሆን አደጋ ላይ ነን። አንድ ሀሳብ መጣልኝ። በቃ እኔ ማንም ሲያየኝ ሹልክ ብዬ ነው በእኔ ቦታ ሩባ ይተካ። ከዛ እናንተ አላየሁም ብላችሁ ሽምጥጥ አድርጋችሁ ትክዳላችሁ። ቆይ እሺ ሰውየው እስኪ ነቃናህና ቢመጡስ? የዛቸው ነው ድምጽ ግዴላችሁ ምን እሺ እንዴ ልትነግሪ ነው? አሁን ነግርሽ ነው፣ ግን ለምን እንዳትናገሪ ቃል ግቢኝ። እሺ ፕሮሚስ። ይኸውልሽ ምን መሰለሽ፣ ግን ለማንም አትናገሪማ። ካልፈለሽ አትንገሪኝ። ይኸውልሽ እኔ የምናገረውን አውቃለሁ። እሺ ቆይ ትናንትና ማለት ነው ዳጊ አናዶኝ ቤት ተኝቼ ሳለ ማለት ነው። ሴትዮ አትታ አልፈልግም። ዋናው ነገር የምትናገሪ ከሆነ ተናገሪ። እሺ ተረጋጊ። እንዴ